ምሽት በኋላ አባትና ልጅ እገታ ላይ ነበሩ። አክሱም ዩኒቨርሲቲ ነው ያስገባው። ያው ልጄም ከኔ ጋር ነበረ። ብዙዎች ነበር እዛ የተሰባሰብነው። ከዛ በመቀጠል ያው ወስዶ ወደ ተምቤን ወይም ደግሞ አዲ ወደሚባል ኮሌጅ ውስጥ ነው የሰበሰቡን። ያ ሲባል ደግሞ ያው የሚባል ነገር የለም። ልጁም ከኛ ጋር በጾሙ እየዋለ እየተሰቃየ በዛ ሁኔታ ነው ከኛ ጋር ያሳለፈው። የአጋሽ ታጋች ጉዞው ገና መቋጫ አላገኘም። የሌሊት የቀን የዳገት የቁልቁለት ጉዞ ቀጥሏል። ሸጥ የሆነ ገደል ውስጥ ወሰዱ። እዛ በእርንም ይሁን ያለ ዝናብም ዘነበ። ዝናብም ሲዘንብ እሱ ልጁ ላይ የዘነበ እኛን እየነዱ ወደ ወንዝ ገደል ውስጥ አስገቡን። እዛ ገደል ውስጥም ደግሞ ስንቆይ ደግሞ ያው ይበላ የለም ጠጣም የለም። በስቃይ እዛ ውስጥ ቆይተን ከዛም ደግሞ ወደ መጨረሻ ያው ለራሳቸው የተቀበሩበት ቦታ ወሰዱን። ለኛ ተዘጋጀብን መቃብር ለራሳቸው የተቀበሩበት ቦታ ነበረ። ያን ቦታም በእግር እየተዋዝኩ እየተሸከምኩ ጓዶችም እያገዙኝ ትብብር እያደረጉ ደከመን ሰለቸን ሳይሉ በቃ እነሱም አይዞ እያሉ እስከ ጀነራሎች ከኛ ጋር ያሉ ጀነራሎች እነ ኑር እና አዳም ነበሩ። እነሱም አይዞ እያሉ ያበራታቱን ያው በዛ መጨረሻው ቦታ ላይ ደረስ። በወቅቱ እኔ ከኔም እንደምለይም ፍላጎት አልነበረኝም። ለምን እዚህ አታስቀምጥም ይሉኛል። እነዚህ ከጂዎችም አንዳንዴ ተሸክሜ ሲሄድም በመኪና ዋራ ያቦነኑብኝ ሲጓዙ አንዳንዴ ያቆሙና ለምን እዚህ አተውም ይሉኛል። አይ አልተውም ከኔ ጋር ነው እላቸዋለሁ። ቢያንስ ደግሞ እኔ ልጁን ቢሞት የሚሞት ነው ከኔ ጋር በቃ ይትረፍ ነው ከሞት ሞት ከተረፍኩ ትረፍ። ታጋች የሰራዊቱ አባላት የካምፓቸው እንግዳ የነበረው ትንሹ ቢኒያም በእንግልታቸው ላይ በአባቱ ትከሻ ሆኖ ሊተውት አልፈቀዱም። በችግር ውስጥ እኛ እየተጎሳቆልን ጉዞ ላይ ሰው የማይገባብ እንኳን ዝንጀሮ የማይወርድበት ገደል እየወረድን ያጽናናናል። ለሱ እኛ እናለቅሳለን፣ ስንወርድም እናለቅሳለን። ዳገት ስንወጣም ደግሞ ሌላውም ከትከሻው ላይ ሲቀባበሉ እናለቅሳለን። እሱ ግን ያጽናናናል። አይዟችሁ ይላል መልሶ አይዟችሁ ይልና እኛ ደክመን በተቀመጥንበት ቦታ ይመጣና ደግሞ የሆነ የልጅ ቦታ ያመጣና ያረሳሰናል። እኛ ልጆች አለን። እኔ አሁን 3 ልጆች አሉኝ። የነዛን ቤት ላይ የነበሩ ልጆችን ነው በሱ የታማስታውሱ። በእድሜ ማረሰው እዚህ ይመጣና ደግሞ ጠዋት ልክ ፍሽካ እቺን ይነፋና ስፖርት ሁላችሁም ተነሱ ይልናል። ለአባቴው በጣም አዛኝ ልጅ ነው። ስደክሙ በእግሬ ሄዳለሁ። አባቴ ትደክምብኛለህ፣ ለወደፊቱ ነው የሚያስበው። ትደክምብኛለህና በእግሬ ልሂድ ይላል። እሸከማለን፣ እየተፈራረቅን እንሸከማለን ስሉት ለአባቱ ነው የሚያዝነው። የምሰጠውን ኮሾሮ የምሰጠውን ፕላምፕሌት አባትዬ ስለምሸከመኝ ስለምደክሙ ለሱ ልስጠው እኔ አልበላም የሚል የሞራል ስንቅን ሆኖልናል። እኛ ያለን ሐሳብ ሁሉን ትዝታ በሱ ነው የምንረሳው።